ምክር ስማ እስኪ አንተ። እኔ ጩቤ ጨበጠ ያልከው ጫላ ነኝ። አዎ ጫላ ጩቤ ጨበጠ ብለኝ ነበር አይደል? እሱ ነኝ። እሺ ምክር ስማ። ምንድን ነው ይህን አይል ዝም ያለ ሁሉ ምንም ነገር የማያውቅ ነው እንደሚመስላችሁ? ደግሞ መናገር ብቻ አይደለም ማድመጥንም ልመድ። እግዚአብሔር አንድ አፍና ሁለት ጆሮ የሰጠን ተሳስቶ ይመስልሃል? ብዙ አድምጠን ትንሽ እንድናወራ ወይም ሪላቲቭሊ ከማውራት ይልቅ ማድመጥን እንድናበዛ ነው መሰለኝ። ስማኝ እስኪ አማርኛዬ ብጎረበጥህም ስማ፣ ሐቁን እነግርሃለሁ። አዎ ደግሞ እነሱ የነገሩን አይበቃንም? ለምንድን ነው እንደ ዳዊት የምትደጋገምብኝ ይህንን ውሸት? ውሸት ሲበዛ እውነት ይሆናል ብላችሁ ነው እንደምታስቡት? ለምን ይዋሻል? ለእኛ ለደጋፊዎችስ፣ ለእናንተ ደጋፊዎችስ አታስቡም እንዴ? አንድ ሆነናል ስትል በተጨባጭ ማሳየት አለባችሁ ማለት ነው። ድርጅት ነኝ ካልክ ከየትኛው የሚለው ጥያቄ መከተሉ ግድ ነው። ለዚህ ደግሞ ስሙንና ቢያንስ በነማን እንደሚመራ መግለጽ ወይ መታወቅ አለበት። መሪ ከሌለው ራስ የለውም ማለት ነው። ራስ ከሌለው ደግሞ ቅርጹ አይታወቅም ማለት ነው። በእንግሊዝኛ አኖማሊ የሚባለው ማለት ነው። አዎ እኔን ግን ሜሮን አታሳዝናችሁም? ሜሮን ስል ደግሞ ሜሮን ጌትነት እንዳይመስልህ። አውሮፓ የምትኖረው የባለቤቴ እህት ናት። ትናንት ደወለችልኝ። ምን አለፋህ በደስታ ሰክራለች። አንዶንን እኮ አለች። እኔን እንደማብሸቅም ጭምር ነው። እኔ መች ሞቀኝና ይበርደኛል። በመደሰቷ ግን ደስ እንዳለኝ ነገርኳት። ስሟ ሜሮን ቢሆንም በማስ ሚዲያው ላይ አንድ አማራ በሚለው ስሟ ትታወቃለች። አውሮፓ ላይ ለፋኖ የሚደረገውን እርዳታ ለማስተባበር ትታትራለች። ለሷ የሚወራውና የሚነገረው በሙሉ እውነት ይመስላታል። ፖለቲካ ይቅርብሽ በማለት ብዙ ጊዜ መክሬያታለሁ። አልሰማችኝም። ሁሌ እሷ መድረሻችን 4 ኪሎ ነው መፈክሯ። አዎ መድረሻችን 4 ኪሎ ነው የምትለኝ። ትናንትም በፋኖ አንድ ሆነናል መግለጫ በደስታ የምትይዘውንና የምትጨብጠውን እንዳጣች ያሳበቅባታል። እኔ መግለጫውን ቀደም ብዬ ሰምቼ ስለነበረ በእውነቱ አሳዘነችኝ። ምስኪን አልኳት። ለመሆኑ ብዬ አንድ ጥያቄ አቀረብኩላት። ለመሆኑ የወደፊቱ ጠቅላይ ሚኒስትራችን ወይም ፕሬዝዳንታችን ስም ማን ነው ብዬ ጠየቅኳት። መቼ እንዲህ አይነት ነገር ይገባትና አልገባትም። ጥያቄውን ቀጥታ አደረግኩላት። የአንድነቱ ሰብሳቢ ሆኖ የተመረጠው ማን ነው አልኳት። ይህንንም ጥያቄ ቀለል አድርጋ 13ቱም መሪ እንደሆኑ ነገረችኝ። አይገርማችሁም ወገኖቼ? አዎ አንተ መቼስ አይገርምም አይደል? አይደለም ነገ ሀገር ለመምራት የሚዘጋጅ እኛ በኮሪደር ልማቱ ምክንያት ከካሳንቺስ ተፈናቅለን ቦሌ አራብሳ የገባን ሰዎችም ለአዲሱ እድራችን ሰብሳቢ፣ ምክትል ሰብሳቢ፣ ጸሐፊ፣ ገንዘብ ያዥ ሌሎች ኮሚቴዎችንም ከመረጥን እኮ ሰነባበትን። ነገር ያነሳው የለ። ይህ የኮሪደር ልማት እኮ ያፈናቅለን ከምንወደው ከግማሽ ዕድሜያችን በላይ ከኖርንበት ካሳንቺስ ብቻ አይደለም፣ ታዋቂውንና ዕድሜ የጠገቡ እድራችንም ነው ያፈረሰው። ከትናንት በስቲያ እንዲያው ውል ብለኝ ረጅም ዓመት የኖርኩበትን ካሳንቺስን ለማየት ሄድኩ። በሚገርም ሁኔታ ግን የቤታችንን ቦታ ፈጽመው ማወቅ አልቻልኩም። እንዳው ተሳስቼ ሌላ ቦታ ሄጄ እንዳይሆን በማለት ከፊቴ በማለፍ ላይ የነበሩትን
ደንብ አስከባሪዎችን ጠየቅኩ። ካሳንቺስ መሆኑን ነገሩኝ። ካሳንቺስ ላይ ሆኜ ካሳንቺስን አጣዋት። አዎ ካሳንቺስ ላይ ሆኜ ካሳንቺስን አጣዋት። በእጅጉ ተቀይሯል። ያ በቪዲዮ ላይ የምናየው በቴሌቪዥን መስኮት አንዳንድ የምናስተውለው የአውሮፓ ከተማ እንጂ እኔ ድሮ ማቃት ካሳንቺስ አልመሰለችኝም። ለማንኛውም በዚህ ጉዳይ ላይ ሌላ ጊዜ እንመለሳለን። ግን አንድ መሪ ሳይኖር አንድ ሆነናል ማለት ስላቅ አይሆንም እንዴ? በጣም ትግል በየቀኑ ይለዋወጣል። አጣዳፊ ውሳኔዎች ይፈልጋል። ለዚህ ደግሞ የስልጣን ተዋረድ አስፈላጊ ነው። በእያንዳንዱ ድርጊት የዕለት ውሳኔን በጋራ ሊወስኑ ነው የምትለኝ? የማይመስል ነገር ለእናት አትንገራሉ። ለምንስ ይዋሻል? መሪ መርጠው አንድ ሊሆኑ ነው የተገናኙት። ስላልተግባቡ ረጅም ቀናቶችን ወሰዱ። የወጣው ድምፅ ቅጂ ጀነራሉ ተመርጦ ሰውየው አልተስማማም የሚል ነው። አዎ አልተስማሙም። መስማማት አለመቻል ብቻ ሳይሆን ለወደፊትም እንደማይስማሙ አረጋግጠዋል። ለዚህም ነው ከገቡበት ቅርቃር ለመውጣት መሪ የሌለውን ኃይል አቋቋምን የሚሉት። እርስ በርሳቸው ባላቸው ግንኙነት መሪ ያስፈልጋል። ከሌላ ሶስተኛ ወገን ጋር ግንኙነት ለማድረግም ግዴታ ነው። መቼም ትግል ነው የሚያደርጉት። ትግል ደግሞ በዚህ ምድር ላይ ነው የሚደረገው። በዚህ ምድር ላይ ከሆነ ለብቻቸው አይደለም። ሌላ ቦታ ሄዋን አይሄዱም። መቼም ከደጋፊ ሆነ ከሶሳይቲ ተነጥለው አየር ላይ አይኖሩም። ግዴታ ነው። ወጣም ወረደ ግን የትናንቱ መግለጫቸው የንግግርን በር የዘጋ ይመስላል። የመነጋገሩ በር ከተዘጋ ደግሞ የኃይል በር ተበርግዶ ይከፈታል ማለት ነው። አንዱ ሌላውን ጥሎ ለማለፍ ይዘጋጃል። የሚያስበውን ለማስፈጸም የበላይ ሆኖ ለመቀጠል መሪ ለመሆን ይሰራል። ትግሉ በመሃላቸው ይሆናል ማለት ነው። ይህ ደግሞ ለመንግስት ከሰማይ የወረደ መና ነው የሚሆነው። ጠቀሜታ አለው። እርስ በርሳቸው ስለምትዛጠዙና ስለምትጠባበቁ ትኩረቱን ወደ ሌላ ያደርጋል ማለት ነው። አንድ መሆን ያልቻሉት በቁጥኝነትና የስልጣን ጥመኝነት ነው። ቢያንስ እንኳ አንዱ ለተወሰነ ጊዜ እንዲመራና በዙሩ እንዲደርሳቸው ማድረግ ይችሉ ነበር። በዚህች ነጥብ ላይ እንኳን መስማማት አልቻሉም፣ አልተማመኑም። ሐቁ ይሄ ነው። ላይስማሙ ተስማምተው ሲያበቁ አይናቸውን በጨው አጥበው አንድ ሆነን ወጣን ማለት ደጋፊን ለጊዜው ያደናግር ይሆን እንጂ ውሎ ሲያድር ጉዳቱ ከፍተኛ ነው። እድሜ ይስጠን ብቻ። ሜሮንና መሰሎቿ ግን ያሳዝናሉ። አዎ ያሳዝናሉ። ጩቤ የጨበጠው ጫላ ነኝ እንግዲህ ከቦሌ አራብሳ። መልስ ካለ እንገናኛለን፣ እመልሳለሁ። አዎ ካሁን በኋላ በየትኛው ነጥብ ላይ ከቦሌ አራብሳ ጩቤን ጨብጬ መልስ እሰጣለሁ። እኔ ጫላ። አዎ ስላዳመጥከኝ አመሰግናለሁ። የአየር ሰዓት ሰጠኝ አይደል? ሌላ ጊዜ እኮ የምታወራው አንተ ብቻ። አዎ ምንድነው ግን እውነት ለማንኛውም አዎ እኔ ጩቤ የጨበጥኩ ጫላ ነኝ ከቦሌ አራብሳ። ቻው።